የለውጥ መጀመሪያ የምልክቶች ሚስጥር። ብዙዎቻችን ህይወታችን ለመቀየር እንፈልጋለን። የተሻለ ሰው መሆን፣ የተሻለ ገቢ ማግኘት ወይም የተሻለ ጤና እንዲኖረን እንመኛለን። ነገር ግን ብዙ ጊዜ ለውጥ ሲባል እንደ ተራራ የሚከብደን ይመስለናል። እስቲ አንድ ጥያቄ ልጠይቃችሁ። ዛሬ በጠዋት ስትነቁ መጀመሪያ ያደረጋችሁን ነገር ምንድነው? ምናልባትም ስልካችሁን አንስታችሁ ይሆን? ወይስ ሳታስቡት ወደ ስፖርት ቤት ሄዳችሁ ስፖርት ሰርታችሁ ይሆን? እነዚህ ሁሉ ድርጊቶች ምርጫዎች ሳይሆኑ ልማዶች ናቸው። ዛሬ የምንነጋገረው ስለ አቶሚክ ልማዶች የመጀመሪያው ህግ ነው። ጄምስ ክሊር እንደሚለው ለውጥ የሚመጣው በፍላጎት ሳይሆን በግልጽ ምልክት ነው። ዛሬ የምናየው እንዴት አድርገን አካባቢያችን ለስኬታችን የሚመች መልኩ ንድፍ እናወጣለን የሚለውን ነው። አንደኛ፣ የምልክቶች ኃይል ወይም the power of chaos። አእምሮአችን እንደ ኮምፒውተር ነው። አንድ ነገር ሲያይ ምልክት አንድ ነገር እንዲያደርግ ወይም ድርጊት የታዘዘ ይመስላል። ምሳሌ፣ ምኝታ ቤትህ ስትገባ አልጋህን ካየህ መተኛት ትጀምራለህ። ሶፋ ላይ የተቀመጠውን ሪሞት ካየህ ቴሌቪዥን ማየት ትጀምራለህ። ትልቁ ስህተታችን አዲስ ልማድ ለመጀመር ፍላጎት ብቻ ይበቃናል ብለን ማሰባችን ነው። ፍላጎት እንደ ጉንበን ነው ይጠፋል፣ ምልክት ግን ቋሚ ነው። ሁለተኛ፣ ግልጽነት ጥንካሬ ነው። ኢምፕሊሜንቴሽን ኢንቴንሽን። አድማጮች ሆይ፣ ከነገ ጀምሮ ስፖርት እሰራለሁ የሚለው ንግግር ጉልበት የለውም። ይልቁንስ እንዲህ በሉ፣ እኔ በዚህ ሰዓት በዚህ ቦታ ላይ ሆኜ ልማዱን እፈጽማለሁ። ይህ አእምሮ መቼና የት መስራት እንዳለበት ትዕዛዝ እንዲቀበል ያደርገዋል። ግልጽነት ለሰነፍ አእምሮ መድኃኒት ነው። ሶስተኛ፣ ልማድን መደረብ ወይም ሃቢት ስታኪንግ። አዲስ ልማድ ለመጀመር ካለህ የቆየ ልማድ ጋር አቆራኘው። ቀመሩም እንዲህ ነው። ካለኝ ልማድ በኋላ አዲሱን ልማድ አደርጋለሁ። ለምሳሌ ቡናዬን ጠጥቼ ስጨርስ ለ2 ደቂቃ የዛሬው ዕቅዴን እጽፋለሁ። ቡናው አዲሱ ልማድህ እንደ ማንቂያ ደወል ያገለግላል። አራተኛ፣ አካባቢህን ቀይር ወይም ኤንቫይሮንመንታል ዲዛይን። አካባቢህ ያንተ ጸጥተኛ ረዳት ወይም ጸጥተኛ ጥላት ሊሆን ይችላል። መጽሐፍ ማንበብ ትፈልጋለህ? መጽሐፍ በጠረጴዛ መሃል አስቀምጥ። ውሃ በብዛት መጠጣት ትፈልጋለህ? በየክፍሉ የውሃ ጠርሙስ አስቀምጥ። መልካም ልማድ እንዲታይህ ኦብቪየስ አድርገው። መጥፎ ልማድ ደግሞ እንዳይታይህ ኢንቪዚብል ወይንም ደብቀው። ዛሬ የተማርነው ግልጽ ማድረግ የሚለንን ህግ አንድ ነገር ነው። ለውጥ የሚጀምረው በአስተሳሰብ ሳይሆን በምናየው ምልክት ነው። የዛሬው አነስተኛ እርምጃ ነገ ለማንነቱ የምትኮራበት ሰው ይገነባል። አስታውስ፣ አንተ የአካባቢ ተገዥ አይደለህም። አንተ የህይወት መሐንዲስ ነህ። ዛሬ ወደ ቤት ስትመለስ ለለውጥ የሚሆን አንዲት ምልክት ብቻ አዘጋጅ። ያቺ ምልክት መጽሐፍ ይሁን፣ የስፖርት ጫማ ወይም የውሃ ብርጭቆ፣ አንተን ወደ ተሻለ ማንነት የምታመራህ ኮከብ ናት። እንግዲህ ዛሬ የሚለያችሁ በአንድ ጥያቄ ነው። ለመቀየር የፈለጋችሁትን ያንን አንድ ልማድ የትና መቼ እንደምትጀምሩ አሁን ወስናችኋል? ይህንን ውሳኔ ካደረጋችሁ ድሉን ጀምራችሁታል። በሚቀጥለው ክፍላችን ደግሞ እነዚህን ግልጽ ያደረግናቸውን ልማዶች እንዴት ማራኪና የማይጠገሙ እንደምናደርጋቸው እናያለን። በዛሬው ግን ምልክቶቻችሁን አድምቁ፣ ህይወታችሁም ይደምቃል። አመሰግናለሁ።